መልካሙን ገድል ተጋድያለሁ ሩጫዬንም ጨርሻለሁ ሃይማኖቴንም ጠብቄያለሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ቅዱስ ጳውሎስ ሰማዕት ሆኖ በክብር ሊያርፍ በተቃረበበት ጊዜ የተናገረው ቃል ነው። የሚሄድበት ጊዜ ደርሷል አለ። በሞት መንገድነት እኮ ነው የሚሄደው እኮ ወደ ክርስቶስ ነው ወደሚናፍቀው ልሄድ ከክርስቶስ ጋር ልኖር ናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ይል ነበርና የሚሄድበት ጊዜ ደርሷል። ሞት ወደ ክርስቶስ የምንሄድበት መንገድ ነው እውነተኞች ክርስቲያኖች ከሆነ። መልካሙን ገድል ተጋድያለሁ የሃይማኖት ገድል የተጋደለው ከዲያብሎስና ከሰራዊቱ ጋር ተጋደለ አሸነፈ። ከፈቃደ ሥጋው ጋር ተጋደለ ፈቃደ ሥጋውን ለፈቃደ ነፍሱ አስገዛ። ከአሕዛብ ከኢያማንያን ከአረማውያን ከጣዖት አምላኪያን ጋር ተጋደለ አሸነፋቸው። ከመናፍቃን ከተጠራጣሪዎች ጋር ተጋደለ ምላሽ አሳጣቸው። መልካሙን ገድል ተጋድያለሁ ሩጫዬንም ጨርሻለሁ ሃይማኖቴንም ጠብቄያለሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ቅዱስ ጳውሎስ ሰማዕት ሆኖ በክብር ሊያርፍ በተቃረበበት ጊዜ የተናገረው ቃል ነው። የሚሄድበት ጊዜ ደርሷል አለ። በሞት መንገድነት እኮ ነው የሚሄደው እኮ ወደ ክርስቶስ ነው ወደሚናፍቀው ልሄድ ከክርስቶስ ጋር ልኖር ናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ይል ነበርና የሚሄድበት ጊዜ ደርሷል። ሞት ወደ ክርስቶስ የምንሄድበት መንገድ ነው እውነተኞች ክርስቲያኖች ከሆነ። መልካሙን ገድል ተጋድያለሁ የሃይማኖት ገድል የተጋደለው ከዲያብሎስና ከሰራዊቱ ጋር ተጋደለ አሸነፈ። ከፈቃደ ሥጋው ጋር ተጋደለ ፈቃደ ሥጋውን ለፈቃደ ነፍሱ አስገዛ። ከአሕዛብ ከኢያማንያን ከአረማውያን ከጣዖት አምላኪያን ጋር ተጋደለ አሸነፋቸው። ከመናፍቃን ከተጠራጣሪዎች ጋር ተጋደለ ምላሽ አሳጣቸው።